የህዋት እውቅና ጉዳይ ጦርን ይዤ ህዝቡን አንበረክካለሁ ወጣቱን አንበረክካለሁ የሚልበት ሁኔታ ስላለ ወጣቶችም ይሄን አንቀበልም ብለው ትጥቅ እስከ ማንገብ ደርሰዋል። ስለዚህ ፖለቲካው እንደዚህ ነው ያለው። አሁን ደግሞ በአጠቃላይ የሄደው ራያ አካባቢ ደግሞ እንደገና በኃይል ማጥቃት ነው ፍላጎታችን በብለው ደብረጽዮንም ተናግረዋል። በመንግስት ስትሄድ ህወሓትን ታገኛለህ፣ ፓርቲው ላይ ስትሄድ ህወሓትን ታገኛለህ። ስለዚህ ሁሉን የተቆጣጠረው ህወሓት ስለነበረ ሌላውን ተጠያቂ ማድረግ አይቻልም። ራያ ክልል መሆን ይችላል። ሻዕቢያ ከትርክቱ ጀምሮ ትግራይን ለማጥፋት የተቋቋመ ድርጅት ነው ማለት መፈንቅለ ፓርቲ ተካሂዷል ብለህ ታምናለህ? በደም 10 ዓመት በፕሬዝዳንትነት ያገለገልካት እንቅልፋተህ ያገለገልካት ትግራይ አሁን የጌታቸው መንግስት እንደ መንግስት መስራት አልቻለም። ፌልድ የወደቀ መንግስት ነው። ታደሰ መንግስትም ቢሆን የወደቀ ነው፣ ሊሰራ አይችልም። ያዎቹ የሚያድሩት ለህወሓትና ለሻዕቢያ ነው። አሁን አንድ ስለሆኑ ህወሓትን የሚደግፍና ሻዕቢያ የሚደግፍ አሁን በአንድ ላይ የተሰማሩበት ነው ያለው። አንድ ላይ ተስማርተዋል ሁለቱ። ይሄ ጽምዶ ኢትዮጵያ ራሷን የምስራቅ አፍሪካ ልዕለ ኃያል ለማድረግ ትፈልጋለች። ግድያ ይቀጥላል፣ እስራት ይቀጥላል፣ የመሬት ዝርፊያ ይቀጥላል። ሁሉም ወንጀሎች ትግራይ የወንጀሎች የነዚህ ሁሉ ወንጀሎች መናኸሪያ ነው። ጦርነትን ያህል ለማስቆም የተስማሙ ኃይሎች ይሄ ፓርቲ ምዝገባ በተመለከተ ትልቅ ጉዳይ ሆኖ ወደ ጦርነት ማስገባት የለበትም የሚል እምነት አለ። ከኤርትራ መንግስት ጋር እንዲገናኙ ጥያቄው የመጣው ከፌደራል መንግስት በኩል ነው። ቆይ